ጅል ናቃበል ፈርዶብሃል። እንግዲህ እኩዮቹ ስንት ስራ እየሰሩ ነው። ወልደው ከብደው ተቀምጠዋል። አንተ እዚህ ከኛ ጋር አፉ እንደሚፈታ ሕፃን ልጅ ተንተፋተፍ። አታይም እናትን እንዴት ተንከርፍፋ እንደመጣች? ደንቄም ተንከርፍፌ በጣም ታሪክ ታውቃለህ አይደለም? ምንድነው ጎደኛ የለም በዚህ እድሜ? ጺም አበቃልክ እኮ። ከዚህ በላይ ምንድነው የምትጠብቀው? ኖ አይናጥላ አለብህ ሴት የሚያስፈራ። እስቲ አምጣ ቤቱ ላይ ይቦርቅ ልጁ። ምንድነው እንደዚህ? ማን ነው? ምንድነው? እንደው ሴት በሆነች ሄላ አንተ ጅል የታባው ነው? ቤት ነኝ። እሺ ያው ምሳ ልበላ እየወጣሁ ነው። 2,000 ብር ላክልኝ አሁን ነው። እኔ ብር ከየት አመጣለሁ? ብር የለኝም። ከየትም ብለህ አግኝቻለሁ ብለህ እንድትደውልልኝ እፈልጋለሁ። አለበለዚያ መልሰህ እንዳትደውል እኔ ጋር። ወንድ ልጅ ካልሆነ እንዳባቱ ምን አባቱ ምን ያረጋል? ጎደኛ ያለ ነው እንደምትደብቀው። ኧረ አባዬ እንደምታስበው አይደለም። ችግር የለም እኔ ደግሼ ድራለሁ። አስተዋውቅ እስቲ ቤት አምጣት። እንደምታስበው እኮ አይደለም አባዬ። እንደውም እስቲ ደውልላት። ኧረ አይሆንም። እኔ አሳምናለሁ። አትፍራ። አንተ እስቲ ደውል። ሄላ አንተ ጅል። ሄላ ሄሎ፣ እኔ አባቱ ነኝ። ወይ ፋዘርዬ፣ ዝም ብለሽ እንደው አንድ ልጅ ብትወልጂላት። ኦኬ